ሰላም እንዴት ናችሁ? ዛሬ እስቲ ስድስተኛ ዓመት ሕክምና ተማሪ ምን አይነት ውሎ እንዳለው አብረን እንይ። ጠዋት ተነሳው እንደምታዩት ቀኑ በጣም ነበር የሚያምረው። ከዛ በሌሊት ሆስፒታል መሄድ ነበረብኝ። ሆስፒታል ሄድኩኝ። የካቲት 12 ነው አሁን ያለሁት። ከረንትሊ ኢንተርናል ሜዲሲን ወይም ደግሞ የውስጥ ደዌ ላይ ነው ያለ ነው እና የዛን ቀን ሞርኒንግ ነበረን። ለዛ ጋውኔን መልበስ የሚያስፈልጉኝን እቃዎች መከታተል ጀመርኩኝ እና ስቴቶስኮፔን ግላቭ እና የሚያስፈልጉኝ ነገሮች ምናምን ከታተትኩኝ። ከዛ ሞርኒንግ ሄድኩኝ ማለት ነው። ያው ለመቅረጽ ትንሽ ይከብዳል፣ የሚያስፈራ አይነት ኤንቫይሮንመንት ነው። ከዛ በኋላ የነበሩን አክቲቪቲዎች ነበሩ። ራውንድ ቤድሳይድ ምናምኖች ላይ መቅረጽ ትንሽ ይከብዳል። ለዛ ነው ማላሳያችሁ። ከዛ ቤት መጣሁኝ። ትንሽ ኤንቫይሮንመንት መቀየር ፈልጌ ነበር። ላይብረሪ በጣም ነው የምወደው፣ ግን ለመቀየር ፈልጌ ስለነበረ ቤት መጥቼ ከሰዓቱን ቤት ነው ያጠናሁት። አዝማ ፔሸንት ነበረኝ እና እሱን ነበር እያጠና የነበረው። ሻይ አፈላው ምናምን ተዘጋጀው። ጂና ላይ ነበር የማነበው፣ እሱን አነበብ። ኮምካ ሆስፒታል ነገ ማቅረበው ፔሸንት አለብኝ። አዝማ ፔሸንት አለኝ እና ለሱ የተዘጋጀው ነው እንዳያችሁት። ከምታውቁ ጂናን ነው እያነበብኩ ያለሁት እንዳሳየኋችሁ። ያ አዝማ ፔሸንት አለኝ። ከዛ እሱን አንብቤ ጊዜ ካገኘው ወርክአውት፣ ጊዜ ካገኘው ሳይሆን ፊንገር ክሮስድ አይ ዊል ወርክአውት። ከዛ ፋሚሊ ታይም ምናምን አድርጌ እተኛለሁ ማለት ነው። እና ያ ቀን ይሄንን ይመስላል እስካሁን ያያችሁት። ከዚህ በላይ ያለውን ደግሞ ቀጥልላችኋለሁ። አይ ሆፕ ዩ ላቭድ ኢት። ሌላውን ፓርት ኦፍ ቪዲዮ ደግሞ እንድታዩት ጋብዛችኋል። አሁን ሌትስ ስተዲ እና እንደነገርኳችሁ ነው ሙዚቃ፣ ይሄ ሎፊ ሚውዚኮች ጀስት ስተዲ ላይ የሚጠቅሙ ሚውዚኮችን እየሰማሁ ማጥናት ወዳለሁ። ከዛ ፋሚሊ ታይም ደረሰ። ሰብሰብ ብለን ነው ብዙ ጊዜ ራት የምንበላው በትሪ ምናምን። እዚህ ቀን ጎመን በስጋ ነበረ ራት የተሰራው። በጣም ነበር የሚጥመው። እሱም በላን፣ ተሳቀ፣ ቀለድን። አብሮን የምናያቸው ሾዎች አሉ፣ እነሱን አየን፣ ተዝናናን። ይህን ይመስል ነበር ቀኔ። ቴንክ ዩ ፎር ዋቺንግ ባይ